አሁን እስቲ በዚህ ዘመን ምን ትላለህ? ከዚሁ ሐሳብ ተነስተ ይህንን ዕውቀት እንዲያውቁ የምትለው አገልጋዮችን ነው ወይስ ደግሞ መላውን እዛ ታዳሚ የሆነውን ክርስቲያን ነው? ይህ ዕውቀትና ይህ መረዳት ሊኖረው ይገባል የምትለው አንተ በግልህ? እኔ በእኔ በኩል ሞር የሚያስጠነቅቀው መድረክ ላይ ያሉ አገልጋዮች ህዝቡን ወደ ስህተት ቢመሩም ህዝቡ ይመራል፣ ወደ እውነት ቢመሩም ህዝቡ ይመራል። ስለዚህ አገልጋዮቹ ለህዝቡ ስለ ክርስቶስ እውነት መናገር አለባቸው። እውነተኛ ደቀ መዛሙርቶችን ማፍራት አለባት ቤተክርስቲያን። ቤተክርስቲያን አመራር ላይ ያሉ ፓስተር ደረጃ አገልጋይ ደረጃ ያሉ አገልጋዮች ከተለያዩ ነገሮች ወጥቶ ፎከሳቸውን ክርስቶስ ላይ ማድረግና ህዝቡም ክርስቶስ ላይ ዓላማውን እንዲያደርግ ማስተማር ያስፈልጋል ብዬ ነው ማምነው። በክርስቶስ በኩል የተገኘውን የመዳን ኃይልና አቅም የምንቀንስ ይመስለኛል። እኔ አንዳንዴ እያንዳንዱ በክርስቶስ አዲስ ፍጥረት የሆነ ሰው ኃላፊነት አለበት ራሱን ለማነጽ ክርስቶስ የግል አዳኙ ከሆነ። ስለዚህ አሁን መጽሐፍም ስንጽፍ መጽሐፉ ሲሰራጭ አሁን ለአገልጋዮች ብቻ አልጻፍክም፣ ለህዝቡ ሁሉ ነው። ይሄ መጽሐፍ ሁሉም አንብቦ ራሱን እንዲያክም ነው፣ ራሱ ከክርስቶስ ጋር እንዲገናኝ ነው። እኔ በእኔ ነው፣ ይሄ የኔ መረዳት ነው። ያንተም ቢሆን መልካም ነው ብንስማማም፣ ምክንያቱም እያንዳንዱ በክርስቶስ ክርስቲያን የሆነ አዲስ ፍጥረት ቤተክርስቲያኑን ሊያንጸው ይችላል። አገልጋዩንም እንደ ቤሪያን ሰዎች ምን ማለት እንደሆነ ገምግሞ አጣርቶ አውቆ መስማትና መከተል ይኖርበታል፣ ትንቢቱን ሳይቀር ማለት ነው። ስለዚህ ይበልጥ ኃላፊነቱ ያለው እኔ በቤተክርስቲያን አባላት ህብረቱ ላይ አይሆንም ወይ? ትክክል ነው፣ ያንተ ሐሳብ ትክክል ነው። ግን እኔ አሁን እያየውን ዝም ብለህ ስታይ በቤተክርስቲያን ደረጃ አሁን ያለው ህዝቡ ሲታያል አገልጋዩ አንድ ጊዜ እንኳን አንድ ጊዜ እኛ ቅርብ ነን መድረክ ላይ ዙሪያ ቅርብ አገልጋዮች ቅርብ ናቸው አይደል? እኛ ሞር ህዝቡን ለማጠናከር ኃላፊነቱ የሁሉም ቢሆን ያንተን ሐሳብ ቢደግፍም ግን አገልጋዮቹ ይቀርባሉ ለመናገር ለማስተማር። ስለዚህ አንድ ጊዜ እንኳን ምንድነው አንድ አገልጋይ ጉባኤ ላይ ለመስበክ ቆሞ ህዝቡ ሁሉ 15 ደቂቃ ወደፊት ሮጦ ቅድሚያ እኔ ጋር ለሚደርሰው ሰው የሚሆንለት ነገር አለ ያለ ገጠር ክፍለ ሀገር አገልግሎት ህዝቡ ሁሉም ሮጣ። ህዝብ እንደዛ ነው። ስለዚህ እንደዚህም አለ። ስለዚህ እኛ መድረክ የሚይዙ አገልጋዮች ሞር ለህዝብ ክርስቶስን ብናሳይ ለዓለም ክርስቶስን ብንገልጥ የሚል ሐሳብ ነው ያያዝኩት። እኔ ግን አሁን ምንድነው እየቆጨኝ ስለሆነ ነው የምናገረው። በክርስቶስ የተገኘው ህዝብ በልጅነት መወለድ ያንን መብትና ስልጣን ያገኘው ህዝብ እንደማንኛውም ህዝብ ዝም ብሎ መንጋ ግር የሚል ሳይሆን የሚያገናዘብ ኃላፊነት እንዳለበት እንዲረዳ ከመፈለግ የተነሳ ነው እኔ